አንደኛው ወገን ተነስቶ ይህች ሴት በህይወት አለች፣ የሙታንን ክብር ልንጠብቅ ይገባል፣ የሙታን ክብሩ ደግሞ አፈር ማግኘቱ መቀበሩ ነው። ስለዚህ ሬሳ ጣቢው እጇ ይቆረጥና ከሟች አካል ላይ ይላቀቅ ሲል ሲከራከር፣ ሌላኛው ወገን ደግሞ ተነስቶ ከቶስ እንዴት ሆኖ? እርግጥ ነው የሟችን አካል መጉዳት ትልቅ ኃጢአት ነው፣ ሙታን ክብር አለው። ይልቁንስ ከሱ ይልቅ ከሟች አካል ላይ ትንሽ ቆርጠን ህያዋን እናድን፣ ከሞተው ይልቅ በህይወት ያለው ሊቀደም ይገባል በማለት ተሟገተ። በአንድ ወቅት በመዲና ከተማ ፀሐይዋ እንደ እሳት በምታቃጥልበት ከዕለታት በአንዱ ቀን ከወትሮው የተለየ የሐዘን ድባብ ሰፍኖ ነበር። ይኸውም በአንዲት ትንሽዬ ጭቃ ቤት ውስጥ በለሆሳስ ለቅሶ የታጀበ ጸጥታ ሰፍኖ የነበረ ሲሆን ምክንያቱም ደግሞ አንዲት ሴት የመጨረሻዋን እስትንፋስ ተሰናብታ ወደማይቀረው ዓለም መሸጋገሯ ነበር። ታዲያ ያኔ ሴትየዋ እንደሞተች ቤተሰቦቿና ወዳጆቿ እንደ እስልምና አስተምህሮት መሰረት ሟችን በፍጥነት አጥበው ገንዘውና ሰግደውባት ለመቅበር በዝግጅት ላይ ነበሩ። ለዚህም ለትጥበቱ ተግባር በሰፈር ውስጥ በሙያዋ የምትታወቀው አንዲት አስክሬን አጣቢ ሴት ተጠርታ መጣች። ይህች ሬሳ አጣቢ ሙታንን በማጠብ የረጅም ጊዜ ልምድ የነበራት ብትሆንም በምላሷና በሐሜተኝነቷም በሰፈሩ ሰዎች ዘንድ ትታወቅ ነበር። አጣቢዋ ወደ ለቅሶ ቤቱ ስትገባ አይኖቿ በሟች ቤተሰቦች ላይ ቢያንዣብቡም ልቧ ግን በሟች ላይ በችኩል በፍርድ ተሞልቶ አይ ይህችን ሴት አውቃታለሁ ልበል? ከቶስ በህይወት እያለች ሲወራባት የነበረው ነገር እውነት ይሆነ የሚሉ ሐሳቦች በጭንቅላቷ ውስጥ ይመላለሱባት ጀመር። በዚህን መሃል ሬሳ ጣቢዋ ወደ ማጠቢያው ክፍሉ ገብታ በሩን ከውስጥ ዘጋችው። ጸጥታው ከባድ ስለነበር የሚሰማው ነገር ቢኖር የምታፈሰው የውሃ ድምፅና የራሷ እስትንፋስ ሽውታ ብቻ ነበር። ያኔ ሟችን ማጠብ ስትጀምር ያ በልቧ ውስጥ ተዳፍኖ የነበረው ክፉ ሐሳብ ምላሷን መቆጣጠር ተሳነው። ሬሳ ጣቢዋ ወደ ሟች አካል ተጠግታ ማንም እንደማይሰማት እርግጠኛ ሆና በንቀት በተሞላ ሹክሹክታ እንዲህ አለች። ይህ አካል ምን ያህል ጊዜ ፈጣሪውን እንዳመፀ፣ ምን ያህል ጊዜ በዝሙት እንደረከሰ ያስታውቃል። አዎ ይህ አካል በርካታ ጊዜ ዝሙት ሰርቷል ብላለች። ያኔ እነዚህ አጸያፊ ቃላቶች ከአፏ እንደ ፍኝት መርዝ ወጥተው ገና አየር ላይ ሆነው ሳለ አስደንጋጭና ከተፈጥሮ ሕግ ውጭ የሆነ ነገር ተከሰተ። የሬሳ ጣቢዋ እጅ ሟችን እያጠበ የነበረው ቀኝ እጇ ከሟች ቀዝቃዛ አካል ጋር እንደ ብረትና ማግኔት በኃይለኛው ተጣበቀ። ታዲያ መጀመሪያ ላይ አጣቢዋ ምንም አይነት ድንጋጤ አልተሰማትም ነበር። ምናልባትም ውሃው አጣብቆት ይሆናል ብላ ቀለል አርጋ አሰበች። ነገር ግን እጇን ልታላቅቅ ስትሞክር ምንም ያህል በጉልበት ብትስብና ብትገፋ ንቅንቅ ሊል አልቻለም ነበር። ያኔ የራሷ ስጋ ከሟች ስጋ ጋር ተጣብቆ አንድ የሆነ ያህል ከበዳት። በዚያ ቅጽበት የልቧ ምት እንደ ከበሮ እየተደለቀ ቀዝቃዛ ላብ በጀርባዋ ላይ እንደ ጅረት ፈሰሰ። ይህ የአላህ ቁጣ መሆኑም ገባት። የሰራችው ኃጢአት በሟች ላይ የፈረደችው ሐሰተኛ የዝሙት ፍርድ በእጇ ላይ ተጨባጭ ቅጣት ሆኖ ተመለሰባት። በዚያ ቅጽበት ከውጭ የሟች ቤተሰቦችና ጎረቤቶች የቀብር ሰዓቱ እየረፈደ በመምጣቱ መጨነቅ ጀመሩ። ያኔ የሟች ወንድም በሩን አንኳኩቶ አጥበስ ጨርሰሻልን? ከፈኑን እናምጣ ወይ ሲል ከውጭ ሆኖ ጠየቀ። እሷም በፍርሃት እየተንቀጠቀጠችና ድምጿን ለማስተካከል እየሞከረች አይ እየጨረስኩ ነው፣ ትንሽ ነው የቀረኝ ስትል መለሰች። ነገር ግን ትንሽ ነው የቀረኝ ብትልም ያኔ ደቂቃዎች ወደ ሰዓታት ተለወጡ። ከውስጥ ምንም አይነት ድምፅ ሳይሰማ ሲቀር የሟች ቤተሰብ ጭንቀት ወደ ጥርጣሬ አድጎ እንዴት ነው ይህን ያህል ጊዜ የምትቆየው? ቆይ ግን በሰላም ነውን? የሚሉ ሹክሹክታዎች ከማጠቢያው ክፍል ጀርባ ተበራከቱ። በመጨረሻም ትዕግስቱ ያለቀባት የሟች ቅርብ ቤተሰብ በሩን በእርግጫ ስትከፍተው ክፍሉ ውስጥ ያዩት ነገር ለቅሷቸውን እንኳን የሚያስረሳ ነበር። ሲገቡ የተመለከቱት አስክሬን አጣቢዋ አይኖቿ በፍርሃት ፈጠው ፊቷ በላብ ረጥቦ እጇ ከሟች አካል ላይ ተጣብቆ ነበር። ባጭሩ ህያው ከሙት ጋር ተሳስሮ ተመለከቱ። ያኔ በድንጋጤ ጩኸትና ዋይታ ቤቱን ሞላው። ሰዎች በፍርሃት ወደ ኋላ ሲሸሹ፣ ሌሎች ደግሞ በአግራሞት ሲተያዩ ሰፈሩ በቅጽበት በግርግር ተናወጠ። ያኔ የሰፈሩ ሽማግሌዎችና አዋቂዎች ተሰብስበው መፍትሄ መፈለግ ጀመሩ። ነገር ግን ያቀረቡት ሐሳቦች ሁሉም አንዱ ከአንዱ የከፉ ነበሩ። አንደኛው ወገን ተነስቶ ይህች ሴት በህይወት አለች፣ የሙታንን ክብር ልንጠብቅ ይገባል፣ የሙታን ክብሩ ደግሞ አፈር ማግኘቱ መቀበሩ ነው። ስለዚህ ሬሳ ጣቢው እጇ ይቆረጥና ከሟች አካል ላይ ይላቀቅ ሲል ሲከራከር፣ ሌላኛው ወገን ደግሞ ተነስቶ ከቶስ እንዴት ሆኖ? እርግጥ ነው የሟችን አካል መጉዳት ትልቅ ኃጢአት ነው፣ ሙታን ክብር አለው። ይልቁንስ ከሱ ይልቅ ከሟች አካል ላይ ትንሽ ቆርጠን ህያዋን እናድን፣ ከሞተው ይልቅ በህይወት ያለው ሊቀደም ይገባል
በማለት ተሟገተ። ያኔ ክርክሩ የከረረ ቢሆንም አንዳቸውም ቢሆኑ ይህንን አሰቃቂ ውሳኔ ለመወሰን ድፍረቱ አልነበራቸውም። ታዲያ በዚህ መሃል ግራ መጋባትና እርስ በርስ የሚያጋጭ ጩኸት ሰፈሩን ባንዴ ዋጠው። መፍትሄው የራቀ ችግሩ ደግሞ ከሰው ልጆች አቅም በላይ የሆነ መሰለ። በመጨረሻም ሁሉም መፍትሄ ሲያጡ አንድ የሸመገለ ሰው ብቸኛውን አማራጭ አቀረበ። በመዲና ምድር ላይ ጥበቡ እንደ ፀሐይ የሚያበራው ፍርዱ ሚዛናዊ የሆነ አንድ ሰው አለ። ግዴላችሁም ወደ ኢማም ማሊክ ዘንድ ሄደን መፍትሄን ጠይቅ ብሎ አላቸው። ህዝቡም በሐሳቡ ተስማምቶ የሁኔታውን ክብደት ለታላቁ ዓሊም ለኢማም ማሊክ ሄደው ጉዳዩን አስረዱ። ኢማም ማሊክ የሰሙትን ነገር በእርጋታና በጥሞና ካዳመጡ በኋላ ወደ ስፍራው በፍጥነት መጥተው የሁከቱንና የጩኸቱን ድምፅ በእርጋታቸው አብርደው ወደ ተዘጋው ክፍል ተጠግተው ከመጋረጃ ጀርባ በሩ ላይ ቆመው ድምፃቸውን ከፍ አድርገው ሬሳ ጣቢዋን፣ ቆይ ግን እጅሽ ከመጣበቁ በፊት በሟች ላይ ምን አርገሽ ነበር? ሆነ የተናገርሽው ነገር ነበረን? ለአላህ ብለሽ እውነቱን ንገሪኝ ሲሉ በለሆሳስ ድምፅ ጠየቋት። ያኔ ሬሳ ጣቢዋ ከውስጥ ሆና በለሆሳስና በተቆራረጠ የንስሐ ድምፅ አዎ እሷ አመንዝራ እንደነበረች ተናግሬያለሁ ስትል ጥፋቷን ወዲያው አመነች። ኢማም ማሊክም በዝምታ ለቅጽበት ካሰቡ በኋላ ፍርዳቸውን አስተላለፉ። ፍርዱ ከግላዊ አስተያየታቸው የመጣ ሳይሆን በቀጥታ ከኢስላማዊ ሕግ የተቀዳ ስለነበር እንዲህ አሉ። ይህ በኢስላም ቀዝፍ ወይም ንጹሕን ሰው በዝሙት መወንጀል ይባላል። ቅጣቱም በቁርአን በግልጽ ተቀምጧል። በቅዱስ ቁርአን በሱረቱ ኑር እንደተገለጸው ንጹሃኖችን በዝሙት ወንጅለው 4 ምስክሮችን ማቅረብ ያልቻሉ ሰዎች ቅጣታቸው 80 ጅራፍ ግርፋት ነው ብለው አሉ። ይሄኔ ሁሉም በጉጉት እየጠበቀ ያለው መጨረሻው ምን ሊሆን ይችላል? እጇ ይቆረጣልን ወይስ ምን ልናደርግ ነው? በሚል ከባድ ጭንቀት ተውጠው ሳለ ሸይኹ እንዲህ ሲሉ አዘዙ። የተወሰኑ ሴቶች ወደ ክፍሉ ገብተው ይህችን ሴት የቀዝፍ ወይም አንድ ሰው ንጹሃንን በዝሙት ሲፈርጅ የሚቀጣውን ቅጣት 80 ጅራፍ ይግረፏት ሲሉ ትዕዛዝን አስተላለፉ። ያኔ ሁሉም ሰው በኢማሙ ፍርድ ተደንቆ ትዕዛዙን ለመፈጸም ተዘጋጅተው ጥቂት ጠንካራ ሴቶች ተመርጠው ወደ ማጠቢያው ክፍል ገቡ። ያኔ ሬሳ ጣቢዋን በፍርሃትና በጸጸት እየተንቀጠቀጠች ጀርባዋን ለቅጣት አዘጋጀች። ያኔ የመጀመሪያው ጅራፍ ጀርባዋ ላይ ሲያርፍ ከሆዷ ጥልቅ ስፍራ የተቀዳ የመሰለ የህመም ጩኸትን አሰማች። ያኔ ጅራፉ በጀርባዋ ላይ ባረፈ ቁጥር በምላሷ የፈጸመችው ከባድ የወንጀል ክብደት በአካሏ ላይ የሚፈጸም ያህል ተሰማት። ብቻ ምን አለፋችሁ እያንዳንዱ ምት፣ እያንዳንዱ ጅራፍ በሐሜትና በሐሰት ፍርድ ያቆሰለቻቸው ልቦች አጸፋዊ ምላሽ ይመስሉ ነበር። የሚገርመው ከ1 እስከ 79 ጅራፎች ጀርባዋ ላይ ሲያርፉ እጇ አሁንም ከሟች አካል ጋር እንደተጣበቀ ነበር። በክፍሉ ውስጥ የነበሩት ሰዎች ምናልባት የኢማሙ ፍርድ ስህተት ይሆን ወይስ ይህ መለኮታዊ ቁጣ ከቅጣት በላይ ነውን እያሉ በጥርጣሬ መተያየት ጀመሩ። ነገር ግን ኢማሙ በእርጋታና በእምነት ተሞልተው ግርፋታችሁን ቀጥሉ በማለት አዘዙ። ያኔ 80ኛው ጅራፍ ጀርባዋ ላይ እንዳረፈ ተአምር ተከሰተ። ልክ የጅራፉ ድምፅ በክፍሉ ውስጥ እንዳስተጋባ ለሰዓታት እንደታሰረ የነበረው እጇ ምንም እንዳልተፈጠረ ሆኖ በቀላሉ ከሟች አካል ላይ ተንሸራቶ ወደቀ። ያኔ ክፍሉን የሞላው የግርምት ድምፅ ነበር። ሱብሃንአላህ፣ አላሁ አክበር የሚሉ ድምጾች ከየአቅጣጫው ይሰሙ ጀመር። ሬሳ ጣቢዋም ነፃ በወጣው እጇ ፊቷን እየደባበሰች በከፍተኛ የተውበት እንባ ታጠበች። ህመሙ አካላዊ ብቻ ሳይሆን መንፈሳዊም ነበር። ከጀርባዋ ላይ ካረፈው ጅራፍ በላይ በልቧ ውስጥ የነበረው የጥፋተኝነት ስሜት እጅጉን የሚያም ነበር። በመጨረሻም ይህ ክስተት ለእሷ ብቻ ሳይሆን ለተሰበሰበው ህዝብ ሁሉ ታላቅ ትምህርት ሆነ። ያኔ የሟች ቤተሰቦች በእንባ እየታጠቡ የኢማሙን ጥበብ አመስግነው አስክሬኑም ያለምንም ተጨማሪ ችግር ታጥቦ ተገንዞ በክብር ወደ መጨረሻው ማረፊያው ተሸኘ። ይህ ክስተት በመዲና ከተማ ውስጥ በፍጥነት ተሰራጨ። ሰዎች ስለ ሟች ክብር፣ ስለ ምላስ አደገኛነትና ከሁሉም በላይ ደግሞ ስለ ኢማም ማሊክ ብን አነስ ጥልቅ እውቀትና ጥበብ ማውራት ጀመሩ። የኢማሙ ፍርድ በህግና በሞራል መካከል የነበረውን አስቸጋሪ መስቀለኛ መንገድ በመለኮታዊ መመሪያ እንዴት መፍታት እንደሚቻል ያሳየ ሆነ።